እነዚህን በእንግሊዝኛ መቅሶ ጋር ጀግና ነው እንግዲህ እነዚህ መቁላት በእንግሊዝኛ ሚኪ መቁላት ቡና ቆላለሁ ቡና ትቆላለች መቁላት ኦኬ ሮስት በለሲ ሮስት ኦኬ ስለዚህ ቡና ትቆላለች ስትል ምን ታለ she roasts በለሲ coffee beans coffee ማለት ገና she roasts coffee beans right do you understand me ምን ትቆላለች ቡና ትቆላለች very good coffee beans roast ማለት መቁላት ማለት ነው what about መውቀጥ ከተፈላው ላይ ወቀጥ አላለም መውቀጥ ነው pound በልሲ pound ስለ እንግሊዝ pound ትዝ እንዳይል ተመሳሳይ ስፔሊንግ ስላላቸው ነው say pound በልሲ ስለዚህ እሺ ቡና ትወቅጣለች ስትል she pounds the coffee beans በምን ልመጣበት ነው በምን እንደምትወቅጠው alright okay በምን ዳሽ okay what about መፍጨት አሁን ለምሳሌ ዘመናዊ መፍጨት ነው አይደለ መፍጨት ነው ይሄ ወደ ገጠር አካባቢ ደግሞ እንደዚህ መውቀጥ ነው አይደል ዘመናዊ ደግሞ መፍጨት ነው what's መፍጨት grind say grind በልሲ grind በልሲ she grinds the coffee beans say it again she grinds the coffee beans መፍጨት ነው ይሄ ማለት ነው what about ዘነዘና በእንግሊዝኛ ዘነዘና እስቲክ አምባስቲ አምባቲ ያ እቺ ቲ ሳይለንት pestle በልሲ pestle ስለዚህ she pounds the coffee beans with a pestle yes or no okay interesting okay እቺ ደግሞ አምስተኛ ምን ትላለች ሙቀጫን እናንተ ኮሜንት ሴክሽን ላይ አስቀምጡልኝ ሙቀጫ ላይ ይሄ pestle የሚባለው ይዘነዘናው ነው ከስር ደግሞ ሙቀጫው አለ አይደል እሱን ቁጭ አድርጎት thank you for watching this is unique english where you can learn english uniquely በኦንላይን በአካል መማር ፈልግ ሰው ካለ ደውሉን እንግሊዝኛ በማዳግም መልኩ በቁም ነገር እናስተምራለን መልእክታችን ነው bye everybody